ሰላም እንዴት ናችሁ? በዚህ ቻናል የተለያዩ ኤሌክትሮሜካኒካል ቱቶሪያሎች እንዲሁም በተግባር የተደገፉ ስራዎች ይቀርቡላችኋል። ስለዚህ በዘርፉ የተሰማራችሁ የዩኒቨርሲቲና የቴክኒክ ተማሪዎች፣ የፋብሪካ ሰራተኞች፣ በመጠጥ ውሃ ተቋማት ላይ የምትሰሩ ኤሌክትሮሜካኒካል ባለሙያዎችና የሚመለከታቸው የስታፍ ሰራተኞች በዋናነት ለሙያው ፍላጎቱና ዝንባሌው ያላችሁ ይህንን ቻናል ሰብስክራይብ ያድርጉና ክህሎትዎን ያሳድጉ። ቪዲዮ ስለ ሞተር ስታርቲንግ አስፈላጊነት፣ ለአንድ ኢንዳክሽን ሞተር ምቹ ወይም ተገቢ የሆነው ሞተር ስታርቲንግ ሜትድ የትኛው ነው የሚለው ምላሽ ታገኙበታላችሁ። ከዚህ በተጨማሪ ደግሞ ለሞተሮች ስዊች ቦርድ ማቴሪያል እንዴት እንደምንመርጥ በኳልኩሌሽን ተደግፎ ይቀርብላችኋል። በመጨረሻ የስታር ደልታ ሞተር ስታርቲንግ ሜትድ፣ ፓወር ኤንድ ኮንትሮል ሰርኪዩት ዲያግራም እንዲሁም የተግባር ስራው ወደ እናንተ ይቀርባል። ከእርሶ የሚጠበቀው የኢዩ ኤሌክ ዩቲዩብ ቻናልን ሰብስክራይብ አድርጎ ቤተሰብ መሆን ብቻ ነው። ዛሬ ስለ ሞተር ስታርቲንግ አስፈላጊነት በደንብ እናያለን። በምንድነው አንድ ኢንዳክሽን ሞተር ሁሎቹንም አይደለም greater than or equal 7.5 ኪሎዋት የሆኑ ኢንዳክሽን ሞተሮችን ለምንድነው ሞተር ስታርቲንግ ያስፈለገን የሚለውን እናያለን። ከዛ ለምን እንደሌሎቹ 5.5 ኪሎዋት ድረስ ያሉ ሞተሮችን ዳይሬክት ሳፕላይውን ነው የምንሰጣቸው። ሌሎች ግን 7.5 ኪሎዋት እና እዛ በላይ የሆኑ ኢንዳክሽን ሞተሮችን ግን የተለያዩ ሞተር ስታርቲንግ ሜተዶችን ተጠቅመን ነው ሞተሮችን የምናስነሳቸው እንጂ ቀጥታ ሳፕላዩን አንሰጣቸውም። ስለዚህ ለምንድን ነው ያስፈለገን የሚለውን እናያለን። ወይም ኢንዳክሽን ሞተር energized inrush or high starting current ፕሮዲውስ ስለሚያደርግ ነው። ይህ ምንድነው? ሲነሳ ኢኒሻሊ አትረስት ያለን አንድ ኢንዳክሽን ሞተር ቀጥታ ሳፕላዩን ብንሰጠው ቀጥታ ሞተሩን ነው የሚጎዳው። ከዛ በዘለለ ሜካኒካል ፓርቱ ላይም ከፍተኛ የሆነ ስትረስ ይፈጥርብናል። ስለዚህ ምን ይደረጋል ማለት ነው? ሪዲዩስድ ቮልቴጅ ስታርቲንግ ሜትድ እንጠቀማለን ማለት ነው። ይሄ ግን አትረስት ኑሮ ለአንድ ኢንዳክሽን ሞተር ቀጥታ ብንሰጠው የአንድን ሞተር ያለውን ፉል ሎድ ከረንቱን ከ5 እስከ 8 ታይምስ ያባዘዋል። ይህ ስታርቲንግ ከረንት የምንለው ከ5 እስከ 8 ታይምስ ግሬተር ነው ማለት ነው። ታይምስ ፉል ሎድ ከረንት ይሆናል ፕሮዲውስ ይሆናል ማለት ነው። ስለዚህ ኢን ፕሮዲውስ የሚሆነውን ከረንት ምን ለማድረግ ነው ማለት ነው? ለማስወገድ ወይም ለመቀነስ ነው ማለት ነው። ማስወገድ አይቻልም፣ ግን በደንብ መቀነስ ይቻላል ማለት ነው። ፕሮዲውስ ይሆናል። ስለዚህ ይህንን ለመቀነስ ምን እናደርጋለን ማለት ነው? ሪዲዩስድ ቮልቴጅ ስታርቲንግ ሜትድ ሪዲዩስድ ቮልቴጅ ስታርቲንግ ሜትድ እንጠቀማለን ማለት ነው። ወይም ያለዚህ ሞተራችን ላይ ጉዳት ያደርስብናል ማለት ነው። ስለዚህ እነዚህ
ሪዲዩስድ ቮልቴጅ ስታርቲንግ ሜትድ የሚባሉት እነማን ናቸው? መጀመሪያውና ፖፑላር የሆነው ማን ነው? ስታር ደልታ አውቶ ትራንስፎርመር፣ ሶፍት ስታርተር። ስለዚህ ሌሎችም አሉ። እኛ በዋናነት እነዚህም በሌላ ክላሶች ቀሪዎቹ እነዚህም በሌላ ቪዲዮ እንሰራለን። በዛሬው ግን ስታር ደልታ ሞተር ስታርቲንግ ሜትድን በደንብ ከማቴሪያል ሴሌክሽን ጀምሮ ኤግዛምፕል ወስደን ለአንድ ኢንዳክሽን ስፔሲፊክ የሆነ ሬትድ ፓወር ወስደን ምን እናደርጋለን ማለት ነው። ፓወሬንስ ኮንትሮል ሰርኪዩት ዋይሪንግ ዳያግራም እንሰራለን። ማቴሪያል እንመርጣለን። ተስማሚውን ሪዲዩስድ ቮልቴጅ ስታርቲንግ ሜትድ የትኛው ነው የሚለውንም አያይዘን ጎን ለጎን ያለን ማለት ነው። በዋናነት ግን ለዚህ ኢኒሻሊ ሲነሳ ያለውን ሃይ ስታርቲንግ ከረንት ምን ለማድረግ ለመቀነስ የምንጠቀምበት ሪዲዩስድ ቮልቴጅ ስታርቲንግ ሜትድ አሉ። እነሱን በተናጠል እናያቸዋለን ማለት ነው። ይህ ማለት እንግዲህ አንድ ሃይ ስታርቲንግ ከረንቱን ግልጽ ለማድረግ አንድ ሬትድ ፓወሩ 37 ኪሎዋት የሆነ አንድ ሞተር 74 አምፒየር ፉል ሎድ ከረንቱ ቢሆን ይሄ ሲባዛ በ8 ብናደርገው ወደ 590 አምፒየር ድረስ ይደርሳል ማለት ነው። ፉል ሎድ በሙሉ አቅሙ አንዱ 37 ኪሎዋት ሞተሩ በሙሉ አቅሙ 74 አምፒየር ፉል ሎድ ከረንቱ 74 አምፒየር ነው። ግን ሲነሳ ግን ያለው ስታርቲንግ ከረንቱ ግን በ8 ስናባዛው ወደ 590 አምፒየር ድረስ ከፍ ይላል ማለት ነው። ስለዚህ ይህንን ስታርቲንግ ከረንት ሪዲዩስ ለማድረግ ምን እንጠቀማለን ማለት ነው? ሪዲዩስድ ቮልቴጅ ስታርቲንግ ሜትድ እንጠቀማለን ማለት ነው። ማቴሪያል ሴሌክሽን እያንዳንዱን በስታር ደልታ ሞተር ስታርቲንግ 3 ኮንታክተሮች ይኖሩናል። ሜን ኮንታክተር፣ ደልታ ኮንታክተር እና ስታር ኮንታክተር ይኖሩናል። ኦቨርሎደር ላይ ኤምሲሲቢ ፓወር ኤንድ ኮንትሮል ኬብሎችን በዚህ ላይ እንዴት ሴሌክት እንደምናደርግ እናያለን ማለት ነው። በመጀመሪያ ግን ማወቅ ያለብን የአንድ ሞተር ሬትድ ፓወሩ የተሰጠንን እንደ መነሻ ወስደን ምን እናደርጋለን? ፉል ሎድ ከረንቱን የአንድን ኢንዳክሽን ሞተር ፉል ሎድ ከረንቱን ካልኩሌሽን ከሰራን በኋላ ነው ለእያንዳንዱ ማቴሪያል ሴሌክሽን እንሰራለት ማለት ነው። ስለዚህ ኤግዛምፕል ሬትድ ፓወር 37 ኪሎ ዋት ሞተር የሆነን አንድ ኢንዳክሽን ሞተር ስታር ደልታ ሞተር ስታርተርን ስንጠቀም ምን ምን ማቴሪያል ያስፈልጎናል የሚለውን ነገር አሁን እናያለን ማለት ነው። ስለዚህ በመጀመሪያ ምን እንፈልጋለን? የዚህን ኢንዳክሽን ሞተር ሬትድ ፓወሩን ምን እናደርጋለን? እንፈልጋለን ማለት ነው። ኢፍ ፉል ሎድ ከረንት unknown ስለዚህ ምን እናደርጋለን ማለት ነው? አይ ፉል ሎድ ከረንት ሬትድ ፓወር ያፈል √3 ታይምስ ላይን ቮልቴጅ
ላይን ቮልቴጅ ታይምስ ፓወር ፋክተር ታይምስ ኤፊሽንሲ ኦፍ ሞተር ማለት ነው። ስለዚህ ምን አለን 37,000 ሞተር ማለት ነው። ኪሎዋት ስለሆነ 37,000 ኦቨር ሩት 3 ታይምስ 380 ታይምስ ፓወር ፋክተራችን 0.85 እንወስዳለን ታይምስ ኤፊሽንሲ ኦፍ ሞተር 0.9 90% ማለት ነው። ይህንን ካልኩሌሽን ስንሰራ ሲካፈል 503 ይሆናል። 74 አምፒየር ይሆናል ማለት ነው። 74 ስለዚህ የዚህ ሞተር ፉል ሎድ ከረንቱ 74 ነው ማለት ነው። ከዚህ ላይ በመነሳት እያንዳንዱ ማቴሪያል ሴሌክት እናደርጋለን ማለት ነው። አይ ፉል ሎድ ከረንት 74 አምፒየር ይህን ይዛለን። ሜን ኮንታክተር ይህ ሜን ኮንታክተራችን ፔሪስ ሞተርስ ፉል ሎድ ከረንት ይሄ የሞተራችን ፉል ሎድ ከረንት የሚሸከምልን ነው ማለት ነው። ስለዚህ ለዚህኛው ሜን ኮንታክተራችን ስንፈልግ ምን እናደርጋለን ማለት ነው። ሜን ኮንታክተር ይሆናል አይ ፉል ሎድ ከረንት ታይምስ ሴፍቲ ፋክተር ይህ ሴፍቲ ፋክተራችን ደግሞ 1.25 ነው ማለት ነው። ስለዚህ ሜን ኮንታክተራችን ስንት ይሆናል ማለት ነው 74 አምፒየር ታይምስ 1.25 ይህ ደግሞ ስንት ይመጣል 92 አምፒየር ነው። 92 ስለዚህ ሪኮመንድድ የሚሆነው 90 እስከ 110 ያለው ኮንታክተር ሴሌክት እናደርጋለን ማለት ነው። ይሄ ሜን ኮንታክተራችን ነው። ዴልታ ኮንታክተራችን ተመሳሳይ ነው። ዴልታ ኮንታክተር ኮንታክተራችን በተመሳሳይ ፉል ሎድ ከረንቱን ስለሚሸከም ምን ይሆናል ማለት ነው። ዴልታ ኮንታክተር ይሆናል ሜን 90 እስከ 110 አምፒየር ይሆናል ማለት ነው። በመጨረሻ ይሄኛው ስታር ኮንታክተር ነው ፉል ሎድ ከረንቱን አይሸከምም ማለት ነው። ኢት ካሪስ ኦንሊ ዘ ላይን ከረንት carries the line current during
bring the star connection ስለዚህ ይሄን ይመስላል። ለዚህ ደግሞ የምናደርገው ምንድነው ስታር ኮኔክሽን ስታር ኮንታክተር ይሆናል ሃይ ፉል ሎድ ከረንት ታይምስ 0.58 ታይምስ ሴፍቲ ፋክተር 1.25 ማለት ነው። ይህ ስንት ይመጣል? ስለዚህ 74 አምፒየር ታይምስ 0.58 ታይምስ 1.25 3 53 አምፒየር recommended ኮንታክተር ሬት ከ50 እስከ 65 አምፒየር ሚሲሲቢያችን ሴሌክት የምናደርገው ብሬከራችን ሰርኪዩት ብሬከራችን ወይም ሲሲቢ። ስለዚህ ይህን ሴሌክት ስናደርግ እናደርጋለን 1.5 ታይምስ ሃይ ፉል ሎድ ከረንት ማለት ነው። ስለዚህ 1.5 ሲባዛ መጀመሪያ ላይ የሰራ ነው ምን አለን ሃይ ፉል ሎድ ከረንታችን አለ። ስለዚህ ያንን ስንት እናደርጋለን 74 አምፒየር ይሆናል ማለት ነው። ይህ ስንት ይመጣል? 111 አምፒየር 111 አምፒየር ይሆናል። ስለዚህ የዚህን ሚሲሲቢያችን የምንመርጠው ምንጊዜም ኤምሲሲቢ ሴሌክት ስናደርግ ከምናገኘው ሰርኪዩት ብሬከር ሬቲንግ አንድ ስቴፕ ከፍ ያለውን እንመርጣለን ማለት ነው። ይህ ነው ኤምሲሲቢያችን። ስለዚህ አሁን ደግሞ በቀጣይ ማን እናያለን? ፓወር ኬብል ሴሌክሽን ላይ አንድ ነጥብ 25 ታይምስ ሃይ ፉል ሎድ ከረንት እናደርጋለን ማለት ነው። ስለዚህ 1.25 ሲባዛ በ74 አምፒየር ይህ ደግሞ 92 አምፒየር ይመጣል ማለት ነው። ይህን በደንብ እናየዋለን ማለት ነው።
ፓወር ኬብላችን እዚህ ምን ይኖረናል? ኬብል ሳይዝ እና ኬብል ሳይዝ ይኖረናል። እዚህ ከረንት ካፓሲቲያችን እና ኬብል ሳይዝ እንወስዳለን። ምን መሆን መቻል አለበት? ኮፐር መሆን መቻል አለበት ማለት ነው። ኮፐር ዋየር ባለ 25 መሆን መቻል አለበት። ኮንትሮል ፊብዝና ፎርስ ኮንትሮል ኬብላችንን ተመሳሳይ ነው ለሁሉም የምንጠቀመው ባለ 1.5 ኤምኤም ስኩዌር ኮፐር ነው። እነዚህን ደግሞ ኮንትሮል ኬብል ለታይመር ኮንታክተር ኮይል ለፑሽ በተኖች ስቶፕ ኤንድ ስታርት ፑሽ በተን ለነዚህ ስለምንጠቀማቸው ሁሌም ምንድነው የሚሆነው 1.5 ኤምኤም ስኩዌር ይጠቀማል ለሁሉም ማለት ነው። ለሁሉም በተለያዩ ሞተር ስታርቲንጎችን ፓወር ኮንትሮል ኬብላችንን ላለ ይሄን እንጠቀማለን ማለት ነው። ስለዚህ ይሄ ነው ያለው ነገር። ለ37 ኪሎዋት ኢንዳክሽን ሞተር ማቴሪያል ሴሌክት የስታር ደልታ ሞተር ስታርቲንግን ምንድነው ፓወር ኤንድ ኮንትሮል ሰርኪዩትን እናያለን። በዚህ በምናየው የስታር ደልታ ፓወር ሰርኪዩት ላይ ኮኔክሽናችን ላይ ኤል1 ኤል2 ኤል3 እያንዳንዳቸው በሞተር ዋይንዲንጉ ካለፉ በኋላ ከሁለት አንዱ ማረፍ መቻል አለበት። ለምሳሌ ኤል3 በቀይ ይመጣና በዩ1 ገብቶ በደብሊው2 ይወጣል። ከዛ ተመልሶ ላይን 2 ላይ ነው የሚያርፈው ማለት ነው። ራሱን ማግኔት የለበትም። በተመሳሳይ ላይን 2 ደግሞ በቢ1 ይገባና በዩ2 ይወጣል። ከዛ ይሄድና ላይን 1 በተመሳሳይ በደብሊው1 ይገባና በቪ2 ወጥቶ ኤል3 ላይ ያርፋል ማለት ነው። ስለዚህ እያንዳንዳችን ከዚህ አንዱን ደግሞ ኤል2 በራሱ በኤል2 ወጥቶ በሞተር ዋይንዲንጉ ራሱ ቦታ ላይ ካረፈ ሞተራችን ቀጥታ ዳሜጅ ነው የሚሆንብን ማለት ነው። ፓወር ኮኔክሽናችን ጥንቃቄ የሚያስፈልገው በዋናነት ሞተር ኮኔክሽናችንን ሞተራችንን ከጉዳት ሊጠብቅልን የሚችለው ያ ነው። ኮንትሮል ሰርኪዩታችን ላይ ያው ኮንታክተራችን ሊመታብን ይችላል ሌላ እንጂ ያን ያክል ጉዳት ሊያደርስብን አይችልም። ፓወር ኮኔክሽን ላይ ከተሳሳትን ግን
ሞተሩ ላይ ከፍተኛ ጉዳት የሚያደርሰው የዚህ ኮኔክሽን ነው ማለት ነው። እሺ አሁን ደግሞ የኮንትሮል ሰርኪዩቱን እናያለን። ከአንደኛው ላይን ላይ ለኮንትሮል ሰርኪዩት የሚሆን አንድ ላይን እንሰጣለን። ከዛ በ95 በ96 የኦቨርሎድ ሪሌያችን ኤንሲ ወይም ኖርማሊ ክሎዝድ ይወጣና ስቶፕ ፑሽ በተን ከዛ ስታርት ፑሽ በተን ቀጥታ ይገናኛል። ስታርት ፑሽ በተኑ ደግሞ የሜን ኮንታክተራችንን ሰልፍ ሆልድ ወይም ኖርማሊ ኦፕኑን ያገኘዋል ማለት ነው። ከዛ በኋላ እያንዳንዱ የሜን ኮንታክተራችን የደልታ እና የስታር ኮንታክተሮቻችን ደግሞ ከዚህ የምናየው ኒውትራል አለ። ኤዋን እና ኤቱ የምንለው ደግሞ የኮንታክተራችን ኮይሎች ናቸው ማለት ነው። ስለዚህ ከዛ ከወጣን በኋላ ሜን ኮንታክተራችን አለ። የስታር እና የደልታ ኮንታክተራችን ላይ ግን ስንሄድ ምን አለ? የታይመራችንን ኖርማሊ ኦፕን እና ኖርማሊ ክሎዝዱን ቼክ እናድርግና የታይመራችን ኖርማሊ ክሎዝዱን ለደልታ ኦግዚላሪ ኮንታክቱን ለደልታ ኖርማሊ ክሎዝድ እንሰጠዋለን። ከዛ የሚወጣውን አንደኛውን ወጪ ደግሞ ከኖርማሊ ከደልታ ኮንታክተራችን ኖርማሊ ክሎዝድ የወጣው ደግሞ ለስታር ኮንታክተራችን ኮይል ኤዋን እንሰጠዋለን ማለት ነው። ኢነርጃይዝድ የሚያደርገው ማንን ነው ማለት ነው? ስታሩን ነው ማለት ነው። የታይመራችን ኖርማሊ ክሎዝድ ከደልታ ኮንታክተራችን ኖርማሊ ክሎዝድ ከገባ በኋላ ስታር ኮንታክተራችን ኢነርጃይዝድ ያደርገዋል ማለት ነው። አፍተር ታይመር ዲሌይ ከ3 ወይም ከ4 ከ5 እኛ እንደፈለግነው አጀስት እንዳደረግነው ታይመራችን ከዛ ሰከንድ በኋላ ደግሞ ወደ ስታር ኮንታክተራችን ኮንታክት ፖይንት ይሄዳል ማለት ነው። ያኛው ኦፍ በስታር ከተነሳ በኋላ ኦፍ ከሆነ በኋላ ደግሞ ወደ የት ይሄዳል ማለት ነው? ወደ ስታር ኮንታክተራችን ኖርማሊ ክሎዝድ ይሄዳል ማለት ነው። ያ ደግሞ ማንን ኢነርጃይዝድ ያደርገዋል? ደልታ ኮንታክተራችንን ኢነርጃይዝድ ያደርገዋል ማለት ነው። ዋናው ወርኪንግ ፕሪንሲፕሉ ይሄ ነው ማለት ነው። ስለዚህ ታይመራችን የሚያስፈልገን በመጀመሪያ ስታር እንዲነሳ ያደርግልናል፣ ቀጣይ ደልታ ያደርግልናል ማለት ነው። ይሄ ኦቨርሎድ ሪሌያችን እንደምታዩት ሙቀት ቢያጋጥመው ትሪፕ እንዳያደርግ ነው። ኦቨርሎድ ሪሌዩ ትሪፕ እንዲያደርግ ነው የሚያደርገው ማለት ነው። ካስቀመጥንለት አጀስት ካደረግንለት ከረንት በላይ ቢሄድ ይሄ ምን ያደርገዋል ማለት ነው? ትሪፕ ያደርገዋል ማለት ነው። እንግዲህ ለዛሬ ያዘጋጀሁት ቪዲዮ ይሄንን ይመስላል። እንግዲህ በቀጣይ በተግባር ስራው ደግሞ እያንዳንዱን ፓወር እና ኮንትሮል ሰርኪዩቱን በተግባር እናየዋለን። ከእናንተ የሚጠበቀው ይህን ቻናል ሰብስክራይብ አድርጉና አበረታቱኝ። ኮመንት ላይ ይሄ አስተካክል የመጀመሪያ ቪዲዮ እስከሆነ ከመሆኑ አንጻር አንዳንድ ኮሜንቶችን አስቀምጡልኝ። ከተመቻችሁ ተመችቶናል ብሉኝ። አመሰግናለሁ።